ልክ እንዲህ አይነት ዛፍ ነበረ አንድ አዋቂ ጋር የሱ ጋሻ ጃግሬ ወይንም ደግሞ የሱ ደቀ መዛሙርት አብረውት እየሄዱ አካባቢው ላይ የነበሩ ሰዎች በሙሉ ዛፎችን ሲያጠፏቸው አገኟቸው ሁሉም ዛፎች ያ ጠቢብ ሰው ከነደቀ መዘሙሩ ሲያልፍ አንድ በጣም እንደዚህ የተንሰራፋ ግዙፍ የሆነ ዛፍ አየ በጣም ስለተገረመ ሰዎችን የሚቆርጡን ጠራና ለምንድን ነው የምቆርጧቸው አሏቸው ለንጉሱ ቤተ መንግስት ይሁን ዘንድ የተመረጡትን ዛፍ እየመረጥን እየቆረጥን ለማስዋብ ይዘን ይሄድን ነው አሉ ታዲያ ይሄ ዛፍ ለምን ቀረ አላቸው አይ ይሄ ዛፍ እንደምታየው ወልጋዳ ነው ምንም ቀጥ ያለ ነገር የለውም ከዛ ደግሞ ቆርጠን ቅጠሉን ለምግብ ማብሰያም እንዳናረገው ጭሱ አይን ይቆጠቁጣል ይረብሻል ከብቶችም እንዳይበሉት ቅጠሉ ይመርዛቸዋል ስለዚህ ለዛ ብለን ነው ነው አለ የዛን ጊዜ ያብልህ ሰው ወደ ደቀ መዘምሮቹ ዞረና አስተውሉ ሰዎች እንዲወዷችሁ ሰዎች እንዲፈልጓችሁ ሰዎች በሚፈልጓቸው መንገድ አትደጉ ቀጥ ቢልሮ እስካሁን ተቆርጦ ነበር ሰዎች እንዲወደን ብለን ስንት ጊዜ ነው ባህሪያችንን ከዚህ ወደዚህ የመለስነው ስንቶቻችን እየተጣጣፍን ያልሆነውን ይሆን ነው እንዲያ በመሆኑ ያዛፍ የብዙ ሸዋፎች መጠለያ ሆነ የብዙ መልካም ሰዎች ማደሪያ ሆነ ሰላም ይረበበበት የሰፈነበት ሆነ ሰው ብዙ ጊዜ ስንኖር ሰዎችን ለመምሰል መስለን ምን ሞክራቸው ነገሮች እኛን አጣመው ይቀራሉ ግድ የለም ሰዎች ለጊዜው ነው ወልጋዳ ናቸው የሚለው እኛ ግን በውስጣችን በራ እነሱ ነው ለነሱ ነው የተወላገደው ለኛ ቀጥ ያለነ እኛ ለሌሎች ሰላም ምን ሰጥ እስከሆነ ድረስ እኛ በእኛ መንገድ ልክ ነን ሰው ይሄንን ዛፍ ሳይ እነዛ ትዝ ብለው ነው ሰዎች ስላሉን ብቻ ማድረግ የሌለብን ብዙ ነገሮች አሉ ማለት ነው አመሰግናችኋለሁ Are you coming to the tree? They strung up a man, they say we're not free. Strange things